ሮናልዶ ግስጋሴና የራይኔር አዲስ ቁጥጥር የእግር ኳሱ ዓለም በጉት የሚጠበቀው ታሪካዊ ሰዓት ደረሰ። ክርስቲያኖ ሮናልዶ 1000ኛ ግቡን ለመሙላት ጥቂት እርምጃዎች ብቻ ቀርተውታል። በአንጻሩ በጉዞ ዓለም ሌላ አስገራሚ ዜና ተሰምቷል። የአውሮፓ ግዙፍ አየር መንገድ ራይኔር ተጓዥ ላይ አዲስ እና ጥብቅ የአልኮል ገደብ ሊጥል መሆኑን አስታውቋል። የሮናልዶ በማክሰኞ ጨዋታ ዋንጫውን ያነሳ ይሆን? የአየር መንገዱ ስለምን እንዲህ ያለ ውሳኔ ላይ ደረሰ? ዝርዝር መረጃውን ይዘን ቀርበናል። አብራችሁን ቆዩ። የሮናልዶ የግል ስኬትና የአልናስር የዋንጫ ግስጋሴ ክርስቲያኖ ሮናልዶ አሁን እድሜው ቁጥር መሆኑ እያስመሰከረ ይገኛል። አሁን ላይ በፕሮፌሽናል የእግር ኳስ ህይወቱ 971 ግቦች ላይ የደረሰ ሲሆን ይህ ማለት የሰው ልጅ ሊደርስበት የማይችል የሚመስለውን የ1000 ግብ ጣሪያ ለመርገጥ የቀረው 29 ግቦች ብቻ ናቸው። አሁን ወደ ሳውዲ ፕሪሚየር ሊግ ደረጃ ሰንጠረዥ ስናልፍ አልናስር በ82 ነጥብ ሊጉን በከፍተኛ ጥንካሬ እየመራ ይገኛል። አልናስር አልአህሊን በ77 ነጥብ ሁለተኛ ደረጃ ላይ ተቀምጦ ግፊቱ ቢቀጥልም መጪው ማክሰኞ ለአልናስር ደጋፊዎች የደስታ ቀን ሊሆን ይችላል። አልናስር ጠንካራ ተቀናቃኙ አልአህሊን ካሸነፈ የሮናልዶ ወደ ሳውዲ ከመጣ የመጀመሪያውን የሊግ ዋንጫ የማንሳት ህልሙ 98% ያረጋግጣል። ከእግር ኳስ ስሜት ወጣ ብለን ወደ ሌላ ዜና ስንሸጋገር ታዋቂ የአየር መንገድ ራይኔር በአውሮፕላን ማረፊያዎች ላይ ውስጥ በሚቀርብ የአልኮል ሽያጭ ላይ ጠንከር ያለ ገደብ እንዲጣል ጥሪ ያቀረበ። የአየር መንገዱ ዋና ስራ አስፈጻሚ ማይክል ኦሊር እንደሚሉት ሰክረው የሚሳፍሩ ተጓዦች በበረራ ሰራተኞች ላይ ጥቃት እያደረሱና ለደህንነት ስጋት የሆኑ ነው። አየር መንገዱ ተግባራዊ እንዲሆን የጠየቃቸው ህጎች ከጠዋቱ 4 ሰዓት በፊት ማንኛውም የአይነት የአልኮል ሽያጭ እንዲታገድ፣ ለአንድ ተሳፋሪ ከ2 መጠጥ በላይ እንዳይሸጥ፣ ተሳፋሪዎች መጠጥ በሚገዙበት ወቅት ቦርዲንግ ፓስ እንዲያሳዩ የሚሉት ናቸው። እንደ ኦሊቨር ገለጻ ከሆነ በአሁኑ ወቅት በረብሻ ምክንያት በቀን በአማካይ አንድ በረራ አቋርጦ በተለዋጭ የአየር ማረፊያ ለማሳፈር እየተገደዱ ይገኛል። ውድ የአብሽሮ ሚዲያ ተከታታዮች የዛሬ መረጃችን እነዚህ ይመስሉ ነበር። እናንተ ምን ትላላችሁ? የሮናልዶ በማክሰኞ ጨዋታው ድል ቀንቶት ታሪክ ይሰራ ይሆን? በሌላ በኩል ደግሞ የአየር መንገዶች የጣሉት የአልኮል ገደብ ለደህንነት ሲባል ተገቢ ነው ወይስ ተጓዡ ነፃነት ይጋፋል? ሀሳባችሁ በኮሜንት ላይ አጋሩን። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን።